D.R.E. Dr. Dre, motherfucker. You know I'm mobbing with the D.O. double G. Yo. What's that? What's that? ዋጓን ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ቪዲዮ ከተመቻችሁ አረ እየተደረገ አይደለም ይደረግልን እና 500 ንግባ እስቲ ፋሚሊያ አበረታቱኝ። እስካትናት የምትሉትን ሰው የኔ ቺክ ኢንስታግራም ላይ ጠይቃት ብሎክ ተደርጋል ባይዘው ድርቅ ብለው ታምሪያለሽ 10 ጊዜ አረ ክብር ይኑር እስካትናት ክብር ይኑር። አንተም ሰላም ብያለሁ። እንደዚህ አታርግ። አላቀህም አታገኝም። እኔ ብንበላው ምግብ ግን ዝልል ብለ እበላለሁ ብለ አትበል። እስካትናቲ የምሩን ነው እንዴ? እንደዛ ከሆነ ይደብራል። ግን እስካትካቲ እንደዛ ሙሉ ያራምድ ፈልጎ ከሆነ ይደብራል። የኔ ልጅ ወይ ያልቅበትዬ ይሄ ቪዲዮ ስንት ሺህ ላይክ ታገኘ? ወሸላን የምትገረዘው ምን ግን አባትየው ነው አያትየው ነው? ግን ጭዋያቸው ደስ ይላል። በቃ ትገረዘው አላለው። አንተውን ሞራታ እግር አለው ነው የሚባለው? እግር አለው። ሁሌ እንደሳተ ዝም በይ። ምን ታውቂና ነው ስለ ኳስ? ምን ታውቃለች? ምን ታውቂያለሽ ስለ ኳስ? ያመሻል። ኧረ እባክህ ምን ማለት ነው? እስቲ ኳስ ጥሪልኝ፣ አንድ ተጫዋች ጥሪልኝ። ክለብ ጥሪልኝ። ታውቃለሽ? እስቲ ከኔዘርላንድ ጥሪ። ይሄማ ጾታው መጣራት አንተማ ወንድማችን ሴት አያውቅም እንዴ ኳስ? እንዴ ትናንት ለካ ቆሞ ሲሰናይቷል። ይሄ አዎ ራሱ በማታ ሲያራግብ ነበር። ያማቸዋል እንዴ ጭውቴ ነው እንጂ ቺኮ ነው። በጣም ኳስ የሚያውቁ አሉ፣ ጋዜጠኞች አሉ። አንዴ ጸዴ ጋዜጠኞች አሉ እኮ እግር ኳስ የሚተነትኑ ጎበዝ ልጆች አሉ። እግር ኳስን ለማወቅ ደግሞ ጾታ ወንድ መሆን አለብህ ማለት ግዴታ። ግን ወንድ ልጅ ይበልጥ ለኳስ እንትን ይላል። ግን ቺኮች ሆነው በጣም የሚያውቁ አሉ። ሆቴል አሁን የምፈልገው ነገር የሆነ ሰው በቃ እጄን ይዞ አይኔን እያየ ስንት ብር ነው የሚያስፈልግሽ? ስንት እናስገባ? በካሽ ነው ወይስ በትራንስፈር? አቢስ ያለው ንግድ ባንክ ይሄ ነው የምፈልገው። ሀበሻ ነች ኤአይ ነች። ስንት ብር ነው የምፈልግ? ስንት እናስገባ ምናምን የሚለኝ ሰው ነው የምፈልገው አላለችም። ፈረንጅ ቸግረዋል እንዴ? ኤአይ መሆን አለበት። ሲጀመር ቻይና ሳይሆን አበሻ ነው ያገኘውን ነገር የሚበላው ማለት ወክ በላው፣ ፌንት በላው፣ አፈር በላው፣ እቁብ በላው፣ አሬም በላው፣ ቁማር በላው። ሲደነግጥ ውሃ በላይ፣ ሲናደድ አፈር ብላ፣ እግር ብላ፣ ደቼ ብላ፣ እርሜን በላው። ኧረ አሁንስ የህዝብ አንጀቴን በላው። እኛማ ማንበለው ነገር የለም። እኔ ራሱ ዩቱብ ፍዳይን አበላኝ። ይገርማቸዋል። እስከ ዛሬ 20 ምናምን ቪዲዮ ሜክ አድርጌያለሁ። ግን ደግሞ ማለት ነው በጣም ገና 100 ምናምን ሰብስክራይበር ላይ በጣም ነው የሚያሳዝነው። እኔ ራሱ ፍዳይን በላው። ሰብስክራይብ እያደረጋችሁ ለማንኛውም ቪዲዮን እስከዚህ ድረስ ካያችሁ ሰብስክራይብ፣ ላይክ አድርጉ። ላይክ ባረጋችሁ ቁጥር ደግሞ ቪዲዮ ይበልጥ እንትን ይልልኛልና በጣም ያስፈልገኛል። ፕሊዝ ሰብስክራይብ አድርጉ። ከአዲስ አበባ ወደ ኬንያ በባዶ እግር ምን ያህል ቀረ? እስቲ vlog ነው። ሴቶች አደባባይ ደርሰናል። ካሳንቺስ ደርሰናል። መስቀል አደባባይ ደርሰናል። ስቴዲየም ደርሰናል። ጋር ደርሰናል። ብሔራዊ ጋር ደርሰናል። ሊሴ ጋር ደርሰናል። አደባባይ ደርሰናል። ኤሊያና ሞል ጋር ደርሰናል። አድዋ ሙዚየም ደርሰናል። 4 ኪሎ ደርሰናል። ዩርና አገነጃይ አትሞትም። ስለዚህ ቀጥል። ቤለር ጋር ደርሻለሁ። ኬንያ ኤምባሲ ደርሰናል። በስተመጨረሻም አሳክተናል። ምን ከአዲስ አበባ ወደ ኬንያ በእግራ እንደ ያለው ኬንያ ኤምባሲ ደርሰናል ብሎ ጭራሽ አረ ሰው እንዳለ አዝጎ ሆኗል። በቃ
ወይኔ እንዴ ምንድነው ውሃው? ጠላ ነው በለኝ ጋር ጠላ ነው በለኝ ያላለ ይሄ ነገር እኛ ጋር ብቻ ነው። ቀጥታ ይንዟ ነው። እኔ ማላቆ የሆነ አመት በዓል ነገር አለ ወይስ ማዘሯ የሮቶን ጠላ ወደዚህ ደቀናው ነው? ምን እሺ ነው? ኧረ በኢየሱስ ስም ይሄ ነገር እኛ ሰፈር ብቻ ነው ወይስ እናንተ ጋርም? እስኪ ኮሜንት ላይ ሳውቁ። እኛ ጋር በአመት አንዴ እንደዚህ ጠላ ይጋብዙናል። ይመቻቹ። በአመት ወይ ጠላ ወይ ጠላ ወይ ጠላ በአመት አንዴ ጊቫዌ እንዲሰጣል ጠላ ማለት ነው። በየበዓሉ ምናምን ነገር መንግስት እዚህ ላይ አስበው በደንብ ለጠላ ጠጪዎች እንዲህ ጊቫዌ ቢሰጣቸው የሚገርም ነው። ግን በስመ አብ ኧረ እኛ ሀገር ግን አይ አንተ የወንድ አልጫ ያሬን ነጉ የሆንክ ልጅ እንዴ! ቆይ እስከ መቼ ነው የምሰነግለው? እስከ መቼ ነው ሲንግል ነው የምቀረው? መጀመሪያ ገንዘብ ሊያዝ ብዬ እኮ አንተ ያማል እንዴ! ብር እንኳን በተቀየረበት ዘመን ይኸው 10 ብር እንኳን ሰፊር ከመስፋት ተነስታ ባላግብታ ሁለት ልጅ ወለደች። አንተ ምን አባው ነው እንዴ? በቃ ፈራለሁ እኮ እንዴ! አንተ ወንድ አይደል እንዴ? ቆፍጠን በል። ይኸውልህ እኔ አሁን ምን የመሰለች ከሳለች አናግራትና አመቻችልሃለሁ፣ አሲስት አደርግልሃለሁ እንደ ኬቪን ደብረ ብርሃን። ከዛ የምታደርጊኝ ታደርጊያለሽ። አልፈልግም። አልፈልግም? አዎ አልፈልግም። እርግጠኛ ነህ? ስታይል እንዲህ ነው ወይ? እንዲህ ነው ወይ መለያየት? ባይ ባይ ጀለስ አላለቀሰም። በቃ ሲንግል ሆኖ ነው የሚሞተው። መጀመሪያ ገንዘብ ሊያዝ ምናምን ይላል እንዴ! ደግሞ ገንዘብ ምን ያደርጋል ብራዘሬ? አንዳንድ ሴቶች ግን አድቡ። የምር የሰፈራችን ቸከስ እኮ ስለሆናችሁ ነው እኮ ማንጠብሳችሁ። እዚህ ሰፈር ወንድ አለ አይባልም፣ ነውር ነው። እንዴ ትዝ ካለሽ እኮ ፖፖ እየተቀያየርን ነበረ እኮ ምናረው እንዴ! እኔ በተጠረኩበት ወረቀት ነበረ እኮ የምትጠረግ። ይሄን እያወቅኩ እንዴት ነው መጠብስሽ? በቃ ሼም ነው ዊው እንዴ! ፈስ በፈሳ ትልቅ ፈስ በፈሳ የምንወዳደር ሰዎች አሁን መጠባበስ አይከብድም? እኔ ወፍ እኔ ጨውቴው ተመችቶኝ ነው እንጂ ወፍ እኔ ምንም አላልኩም። ፖፖ መቀያር የሚለው ነገር ግን ተመችቶኛል። ለምርቃቱ የገዛው በሬ ወግቶት ሞተ። ምን አይነት አሳዛኝ አጋጣሚ ነው! ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ በቅርቡ የተመረቀው ወጣት ፍስሐ አስማማው የተባለው ወጣት ለምርቃት ድግስ ተብሎ በተገዛው በሬም ተወግቶ ህይወቱ ማለፉ ተነግሯል። ወጣቱ ከሳምንት በፊት ከተመረቀ በኋላም ደስታውን ከቤተሰቦቹ ጋር ለማክበር ወደ ትውልድ አካባቢው አምርቶ የነበረ ቢሆንም በትናንትናው ዕለት እጅግ አሳዛኝ የተባለ ነገር ተፈጥሯል። ለድግስ የተዘጋጀው በሬም በድንገት ወቅቶት ህይወቱ እንዳለፈ ነው የተነገረው። የቀብር ስነ ስርዓቱም ዛሬ የተፈጸመ ሲሆን ለቤተሰቦቹና ለወዳጅ ዘመዶቹ በሙሉ መጽናናት እንመኛለን። ነፍስ ይማር። እግዚአብሔርም በጣም የሚያሳዝን ክስተት ነው። እኔ እንዲህ ያን ነገር አጋጥሞኝም ሰምቼ ምናምንም አላውቅም እንዴ! በጣም አጋጣሚ ግን በኢየሱስ ስም በጣም ነው የሚደብረው እንዴ! በጣም አስጠልይ። ቀኑ በቃ ቀኑ ስለሆነ ነው ልጁና እግዚአብሔር ነፍሱን ይማረው። ሌላ ምንም ማለት አንችልም። በጣም ነው የሚገርመው። ገርሞኝ ነው በጣም እንትን ያልኩት አሁንና በጣም ነው የሚገርመው። እግዚአብሔር ይኸው ተአምረኛው ልጅ ታሪክ መስራቱን እንደቀጠለ ነው። እኔ እግዚአብሔርን አሁን እንደውም ትምህርት ይዘጋል፣ የባሰ እናብዳለን። አሁን ይላችሁ እዚህ ጋር የሻገተ እንዳይመስላችሁ። በነገራችን ላይ ኩኪስ ነው ኩኪስ። እዚህ ጋር ደግሞ ሎሚ ይታየኛል። ከዛ የቀላው ነገር ማለት ነው። ቀጣይ በሌላ ነገር እንጠብቀዋለን። ስታር እና የኩኪስ በረዶ ይዞላችሁ መጥቷል። በቃ አሁን ምንድነው የምናደርገው? ትምህርት ይዘጋል። የተለያዩ ነገሮች ከዚህ በላይ ሊሰራ ስለሚችል ማለት ነው። እናንተም ጠብቁት፣ እኔም እጠብቀዋለሁ። እግዚአብሔር ሰው እንዴት ኩኪስ እንዴት ወደ በረዶነት ይቀየራል? ይኸው ኩኪስ ነው ኩኪስ ነው። ወይኔ ይኸው ሎሚ ያለው በቃ ተአምሩ እንደቀጠለ ነው። ተአምሩ እንደቀጠለ ነው። ኩኪስ ነው። እግዚአብሔርን የኩኪስ እንዴት በረዶ ሊሆን ቻለ? ኩኪሱ ሳይሟሟ በቃ ይኸው ተአምሩ ቀጥሏል። ይሄ ስታር አድርጌበት ነው አለኝ። ይሄ አሁን ከስራ ስመጣ ይኸው ስታር አድርጌበት ነው አለ። ይሄ ቀይ እስኪ ኧረ
ልጅ ሼፍ እንዳይሆን በቃ ሼፍ እንዳይሆን ያዙልን እንዴ። ቀጣይ የጥብስ በረዶ የዶሮ ወጥ ምናምን እንጠብቃለን። ሰው ቀልድ ነው እንደያዘው። ቆይ እንዲህ በምግብ ይቀለዳል? ወይኔ ግን ሼፍ እንዳይሆን ልጅ። የዛሬ ቪዲዮአችን ይህን ይመስላል። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ቀጣይ በሌላ ቪዲዮ እንገናኛለን። ይመቻችሁ።